አንጋፋ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። ታዋቂ አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ዛሬ ከዚህ ዓለም በሞት ተለይታለች። አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነ ጥበብ ውስጥ ጉልህ ስራ ያላት አንጋፋ ባለሙያም ነበረች። በተለይም በታዋቂ ስራዎቿ ትታወሳለች። የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ እንዲሁም በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ የሚቀርቡ ቲያትሮች ላይ በመተወን አድናቂዎቿን አትርፋለች። ፍሬህይወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ሲሆን የላቀ ችሎታዋን በመድረክ ካሳዩት አንጋፋዎች ከያንያን መካከል አንዷም ነበረች። ከቲያትር በተጨማሪ በርካታ ፊልሞችን፣ የሙዚቃ ቪዲዮዎች ላይም ሰርታለች። ለቤተሰቦቿና ለወዳጆቿ እንዲሁም ለመላው የኪነ ጥበብ ቤተሰቦች ብስራት መጽናናትን ይመኛል። አንጋፋ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። ታዋቂ አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ዛሬ ከዚህ ዓለም በሞት ተለይታለች። አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነ ጥበብ ውስጥ ጉልህ ስራ ያላት አንጋፋ ባለሙያም ነበረች። በተለይም በታዋቂ ስራዎቿ ትታወሳለች። የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ እንዲሁም በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ የሚቀርቡ ቲያትሮች ላይ በመተወን አድናቂዎቿን አትርፋለች። ፍሬህይወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ሲሆን የላቀ ችሎታዋን በመድረክ ካሳዩት አንጋፋዎች ከያንያን መካከል አንዷም ነበረች። ከቲያትር በተጨማሪ በርካታ ፊልሞችን፣ የሙዚቃ ቪዲዮዎች ላይም ሰርታለች። ለቤተሰቦቿና ለወዳጆቿ እንዲሁም ለመላው የኪነ ጥበብ ቤተሰቦች ብስራት መጽናናትን ይመኛል። አንጋፋ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። ታዋቂ አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ዛሬ ከዚህ ዓለም በሞት ተለይታለች። አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነ ጥበብ ውስጥ ጉልህ ስራ ያላት አንጋፋ ባለሙያም ነበረች። በተለይም በታዋቂ ስራዎቿ ትታወሳለች። የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ እንዲሁም በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ የሚቀርቡ ቲያትሮች ላይ በመተወን አድናቂዎቿን አትርፋለች። ፍሬህይወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ሲሆን የላቀ ችሎታዋን በመድረክ ካሳዩት አንጋፋዎች ከያንያን መካከል አንዷም ነበረች። ከቲያትር በተጨማሪ በርካታ ፊልሞችን፣ የሙዚቃ ቪዲዮዎች ላይም ሰርታለች። ለቤተሰቦቿና ለወዳጆቿ እንዲሁም ለመላው የኪነ ጥበብ ቤተሰቦች ብስራት መጽናናትን ይመኛል።